እንዴት ነው ነገ ኤዲት ማድረግ የሚችለው ነው እንጂ አሁን ያለው እኮ ሊዛወር ነው፣ የስመለመለ ዝውውር ሊሰራ ነው፣ ቦታ ሊሸጥ። ይህኛውን የእኛ ሰራተኞች ስለጨረሱት እንዴት ነው አዲስ ይዞታ ፋይል ቢመጣ መመዝገብ የምችል? እንዴት ነው አንድ ህገወጥ ቦታ ቢመጣ ማስወጣት የምችል? ሌላ የሚቀየር ቢሆን እንዴት ነው የምችል የሚለው ባለሙያው መጠየቅ መቻል አለበት። ባለሙያው ግልጽ ሆኖ ከፈረመ ነው መክፈል ያለባቸው። ባለሙያዎች ግልጽ ካልሆነ ክፍያ አትክፈሉ። ባለሙያው ግልጽ ሊሆን ይገባል። እሱን ለማድረግ ደግሞ ቱቶሪያል እና ማኑዋል እንደሚመለከታቸው ሰዎች ብቻ ቱቶሪያሎች ቪዲዮዎችን እንልካለን። ማኑዋል የተጻፈ ማኑዋል አለ። ከዛሬ ጀምሮ መውሰድ ትችላላችሁ። የዲቨሎፐሮችን ስልክ ተቀብላችሁ ከማኑዋሎች ተጨማሪ ግን በዙም ሚቲንግም ያገኟቸዋል። የሽያጭ ሰራተኞች በእናንተ ወረዳ የሚመጡት እንዳለ ሆኖ ማለት ነው። የሽያጭ ሰራተኞችና ዲቨሎፐሮች ይለያያሉ። ዲቨሎፐሮች ደግሞ የተሻለ ነገር ስለሚሰጧችሁ እነሱም በዙም ሚቲንግም ታገኟቸዋላችሁ። በስፋት ማለት ተጀምሮ ነው በስፋት የምንለው። በመጀመሪያ የሽያጭ ሰራተኞች እናንተ ጋር ከመጡ በኋላ በተለያዩ ሳምንታዊ በሆኑ ስልጠናዎች ሰጥ ይሆናል ማለት ነው። ዲቨሎፐሮች ጋር እየተደዋወላችሁ በቀጥታ መሟላት ያለባቸውን ነገር እንዲሟላ ግልጽ ስለሆነ ከዛሬ ጀምሮ እነዚህ ዲስከስ እያደረግን የምንጨርሳቸው ነገሮች ነው የሚሆነው። በወረዳ ደረጃም እንሰጣለን። ቅድም እንዳላችሁ ማክሰኝት አካባቢ ያሉ ወረዳዎችን ሰብሰብ አድርገን አንድ ወረዳ ዞን ላይ ሊሆን ይችላል። ይህ ብቻ አይደለም። ይህ በአማራ ክልል ላይ ሁለተኛ ፕሮግራማችን ነው አይደለ? በባለፈው ደስ የሚያደረግነው በአመቱ መጨረሻ አዲስ አበባ ላይ እንጠራለን። ከሌሎችም ክልሎች ኦሮሚያ ክልልም፣ ትግራይ ክልልም፣ ደቡብ ክልልም አድርገን ሁሉንም ዞኖች አማራ ክልል ያሰሩ ዞኖችን እንጠራለን። ግንባር ቀደም የሆኑ ወረዳዎችን አዲስ አበባ እንጠራለን። ምን ያህል ፓርቲሲፔት እያደረጉ ነው? አሁን እኛ ልክ የሆነ ሲስተም ተግባራዊ ተደረገ ተብሎ እንድረሳ እንደዚህ አይነት ነገር እኛ ጋር በጣም መጥፎ ጥላቻ ነው። ከልብ የራሳቸውን መረጃ ለማዘመን ነቅተው ለሚሰሩ ሰዎች እኛ ፍሪ ሰርቪስ ለመስጠት በጣም እርግጠኛ ነው። ስለዚህ ነገር ላይ ደግሞ እውቅናውን በፌዴራል ደረጃ እንሰጣለን በእርግጠኝነት ማለት ነው። ስለዚህ ዞን ላይም እንሰጣለን። ባለሙያዎችን ሰብስበን ለብቻ ባለሙያዎችን ሰብስበን እዚህ ማዕከላዊ ጎንደር ዞን ላይ እንሰጣለን። በፌዴራል ደረጃ መረጥ አድርገን ስልጠና የሚሰጣቸው ሰዎች ይኖራሉ ማለት ነው። ይህ ሰነድ ማየት ያለባቸው ሰዎች አሁን ሲስተሙ የሚወስነው ምንድን ነው? አንድ ባለሙያ ሲመዘግብ ሌላው 4 ባለሙያ እየተከተለ መሆኑ ነው። ኃላፊው ፎሎ አፕ እያደረገው ነው። ዞን ላይም አሁን ቅድም ሻወራ እንዳያችሁት ፋይሉ ባይኖር እንኳን እንደ ሻወራ ከተማ ምን ያህል የይዞታ ፋይሎች አሉ የሚለው ዞኑ በትክክል ያጠናል። ይህን ነገር ማረጋገጥ ይችላል በቀላሉ መርሳ ይጠበቅበት ማለት ነው። ስለዚህ ያመናችሁለትን ነገር ስለሆነ ያኛውን አስተካክላችሁ ስትሰጡት ኤዲት ማድረግ ግን ይቻላል። ውስጥ ላይ በመጀመሪያ ያልተለየ ቦታ አለ ካላችሁ ያንን ቦታ ባለሙያዎቹ ኤዲት አድርገው ማስገባት ይችላሉ። ባለሙያው ነው ኤዲት የሚያደርገው የለም። ዳታውን የሚያስገባው ሙሉ ኃላፊነት ነው ድርጅቱ አይወስድም። ድርጅቱ እናንተ አጠቃሎ ወጣለ። ከዚህ በኋላ ድርጅቱ ኤዲት እንዲያደርግ ከፈቀዳችሁ እሱ ሌላ ወንጀል መስራት ነው። ድርጅቱ ዳታ ኤዲት አያደርግም። በሲቪል ሰርቪስ፣ በትምህርት፣ በከተማ ልማት አስረክቦ ከወጣ የባለሙያ ስራ ነው የሚሆነው። ሲስተሙ ላይ አይመዘገቡ። ሰነድ የላቸውም፣ ካርታ የላቸውም። ካርታ ካላቸው ግን ህጋዊ ነው፣ ህገወጥ አይደለም ያወጣ ማለት ነው። ወደዚህ አጽድቃችሁ ሰጣችሁታል። ያጸደቃችሁ ልክ ደግሞ እስካታችሁ አስገብቷል። ህገወጥ ሆነው ግን ሰነድ ሳይኖራቸው ሰነድ ሲመጣ ኤዲት አድርጋችሁ ወይም ደግሞ እስካን አድርጋችሁ ማስገባት የሚችሉ መሆኑን ለመግለጽ ያህል ነው። ለተጨማሪ ኮንታክታቸው የዲቨሎፐሮችን ኮንታክት ያዙት። የዲቨሎፐሮችን ከእኔ በላይ ማለት ነው። እኔ ጄኔራሊ ነው የከተማና መሰረተ ልማት ሲስተም እንደሚሰራ ማቅ የተወሰነ ነው። ዲቨሎፐሮች ግን ጥንቅቅ አድርገው አጤራራ ይዘው መመሪያቸውን እያነበቡት ነው። አጤራራ እየያዙ ማለት ነው። የተለያዩ ክልሎችን መመሪያ እያነበቡ ስለሆነ የዲቨሎፐሮች መደብ ያዙላለሁ። አመሰግናለሁ። እናመሰግናለን ወንድሜ ንጉስ። እንዳያችሁት ልቅም አድርጎ እያንዳንዷን ጥያቄዎች መልስ ሰጥቷል። አሁን መልስ በሰጠው ብቻ ሳይሆን በቀጣይም በየጊዜው የሚገጥሙን ችግሮች ከእሱ ጋር ኮሚኒኬት እያደረግን እንጨርሳለን። እሱን ጭምር እያገኘን ችግሩን እንፈታለን። ዋናው ነገር ይህን ተሞክሮ በደንብ ማቅረብ ያለባችሁ የወንድሜ ንጉስ ተሞክሮ በየአካባቢያችን ለምንመራው ወጣት ማስተላለፍ ያለብን ይመስለኛል። ዋናው የህይወት ተሞክሮ ተስፋ መቁረጥ እንደማያስፈልግና የሰው ልጅ አቅሙ ክህሎቱ እስካለው ድረስ መለወጥ እንደሚችል ያሳያል ማለት ነው። ትኩረቱን ደግሞ አይታችሁ ከሆነ አሁን እኛ ላይ በጣም መሰረታዊ ችግራችን ምንድነው? ሁሌም በግራጁዌት እናምናለን። መማር ትልቅ ነገር ነው። መማርን ዝቅ እያደረኩ አይደለም። መማር በቃ የሰው ልጅ መማር አለበት፣ ምንም ጥያቄ የለውም። ያላወቃቸው ሌሎች ነገሮች ስላሉ እያወቀ ካልሄደ ህይወቱን መምራትና መቀጠላችን በተማረበት ብቻ እየተከፈለው መኖር አይችልም ማለት ነው። ስለዚህ ተጓዳኝ ትምህርቶች የሚባሉ አሉ፣ ተጓዳኝ ስልጠናዎች አሉ። ግራጁዌት የማናደርግባቸው ግን እውቀታችንን የሚያሳድጉ እነዛ ነገር ላይ ትኩረት ያደረጉ ስኪል ያላቸውን ሰዎች ብቻ ነው እየተቀበለ ያለው ማለት ነው። ለሆነ ስራ ስኪል አለው ወይ የሆነ ሰው መጨረስ ይችላል ወይ ያን ተግባር ብሎ ካመነ እዛ ይቀጠራል፣ ያን ስራ ተግባር ይፈጽማል ማለት ነው። ስለዚህ
እንዲህ አይነት ነገሮችን አብረን መጠቀም መማር እንዳለ ሁሉ ጎን ለጎን ደግሞ አጫጭር ስልጠናዎችን እየሰለጠኑ አቅም መገንባት በጣም ወሳኝ ነው ማለት ነው። እንደምታውቁት አሁን አዲስ አበባ ላይ ያለው ህይወት እንደዛ ነው። እነ ንጉስ በደንብ እዛው ስላሉ ያውቁታል። አዲስ አበባ ላይ ያለው ህይወት ሁሉም ሰው ካሻሪ ላይ መሰራ ሰው ልትሆን ትችላለች። የሚጠቅማትን ህይወቷን ሊቀይር የሚችለውን ስልጠና ትወስዳለች። አጫጭር ስልጠና አይዘር ኦንላይን ኦር ፌስ ቱ ፌስ ይወስዳሉ ማለት ነው። ሰው አቅም እየተገነባ ሲሄድ ህይወትህን የሚቀይር ነገር ታገኛለህ ማለት ነው። ስለዚህ ሶፍትዌር አሁን ለምሳሌ በኢንጂነሪንግ ሶፍትዌር ኢንጂነሪንግ የተመረቁ ሰዎች እንዳሉ ሁሉ ግን በሶፍትዌር አጫጭር ስልጠና ሰልጥነው ደግሞ እውቀታቸውን ገንብተው ስራ የሚሰሩ ሰዎች አሉ ማለት ነው። ትልቅ ተሞክሮ ነው ማለት ነው። ከህይወቱ ካደገበት ተሞክሮ በላይ ስኪል እስካለው ድረስ ሰውን መዝኖ ቀጥሮ በስራ ውስጥ ማሰራት ቀላል ኮሚትመንት አይጠይቅም። በጣም ከባድ ውሳኔ የሚጠይቅ ነው እውነት ለመናገር። ምክንያቱም ዘመኑና የሀገሪቱ ሁኔታ ሁሉም ሰው ሊቀጥር ሲፈልግ ምን ተመርቀሃል፣ ምን ልምድ አለ፣ ምን እንትን አለ ነው እንጂ ስኪልክን አይፈትሽም። አጠቃላይ ካነሳቸዋቸው ሀሳቦች አንፃር ሀሳብ ለመስጠት ያክል የመጀመሪያው ደስ ያለኝ ነገር ከዚህ በፊት በተደጋጋሚ እኛ ገና ይሄ ድርጅት ሳይመጣ ስንነጋገር የነበረው ስለሆነ ይመስለኛል ነገሮችን በጣም ቀለል ነው ያደረጋቸዋቸው። በፍጥነትም ስራው የተገባበት ለዛ ከጎንደር ዩኒቨርሲቲ ጋር ያልጣርነው ጥረት የለም። እኔ በተደጋጋሚ ጊዜ ጎንደር ዩኒቨርሲቲ እመላለሳለሁ ይሄን ለማስፈጸም አይሲቲ ዲፓርትመንት ላይ በተደጋጋሚ ያም ሆኖ ማሳካት አልተቻለም። ስርቆትን ይከላከላል፣ አገልግሎት ያፋጥናል፣ ዘመኑ ይፈልገዋል። ዲጂታይዜሽን መግባት ግዴታ ነው ማለት ነው። የምርጫ ጉዳይ አይደለም፣ የምርጫ ጉዳይ አይደለም። ስለዚህ ለማሳካት በጣም ብዙ ለፍተንበታል። እውነት ለመናገር በምናገኘው መድረክ ሁሉ እዚህ ካለው ኃይል ጋር ተደጋጋሚ ጊዜ ስለ ዲጂታይዝ አውርተናል። ለዛም ይመስለኛል ልክ ፕሮግራም ሲመጣ ለሁላችሁም እንደምታስታውሱት በግሩፕም ጽፈን በስልክም ደውለን ደብዳቤ ፈቃደኝነታችሁን ጻፉ ስንል አልጽፍም ያለ ሰው የለም ማለት ነው። አብዛኛው ነው የጻፈው ማለት ነው። እነዚህ ሶስት ቀጠናዎችም እንደምታስታውሱት ምስራቅ በለሳና ሐሙሲትም የቆየበት ሁኔታ ይታወቃል በጣም ለረጅም ጊዜ። ስለዚህ አክሮስ ዘዞን ሁላችንም ከተሞች ውጤታማ የሆነ ስራ መስራት አለብን ማለት ነው። ማንም ከማንም ማያንስ ማለት ኮምፒውተር የለኝም የሚል አካል ራሱ ኮምፒውተር እንዲዋስኛ እድል ፈቅድለታለን። የችግር የገጠማችሁ ሰዎች ነገሩ ወደ አስተዳደሩ ነግረውና ከአንዱ ተቋም ላይ አንስቶ እንዲሰጣችሁ እናደርጋለን ማለት ነው። ይሄ ሙሉ ነው የሚያስቸግር ከሆነ ደግሞ አጠቃላይ ሰነዱን መጻፍ ከቻላችሁ መጣችሁኛ ቢሮ ላይ ፈቅደንላችሁ ትጽፋላችሁ ማለት ነው። ሳምንት ሁለት ሳምንት የሚወስድ ጊዜ መጣችሁ እንድትሰሩ እናደርጋለን ማለት ነው። ትምህርትንም ሲቪል ሰርቪስም በተጀመረው አግባብ ፈጥሮ መጠናቀቅ አለበት ማለት ነው። ይህን ስናደርግ እውነት ለመናገር ዞናችንን ነው የምናስከብረው። አቀላችሁ እንዳትመለከቱ። ነገ መሶብ ጀምር ሲባል ገና ያልጀመረ ወረ ዞን እኮ አለ። እንዴት አድርጎ ነው የሚጀምረው? የዚህ ሁሉ ተቋማት ፋይል ካልገባ እኮ ሊሆን አይችልም። መሶብ መጀመር አይቻልም። አሁን አምባ ጊዮርጊስ ግዴታ ነው ጀምሩ ተብሎ ተቸግረው ነው ያሉት። ግን ጀምሩ ተብሏል። አምባ ጊዮርጊስ ያላለቁ ጉዳዮች አሉ ቶሎ ማለቅ የሚገባቸው። የቀበሌ ቤትም ገና ምዝገባ አላለቀም፣ የቤቶችም አላለቀም። እሱ ፈጥኖ መጠናቀቅ አለበትና ፈጥኖ ሲጠናቀቅ ወደዛ ሲገባ ይሄ ፋይል ነው የሚጫነው ማለት ነው። ይሄ ፋይል ሲጫን ነው አገልግሎት የሚሰጠው ሌሎቹም ላይ ማለት ነው። ስለዚህ በጣም ትኩረት የምንሰጠው እንደሆነ ታሳቢ ቢደረግ ሌሎች ከቲቶር ጋር ከስልጠና ከመስጠት ጋር ያነሳቸዋቸው ነገሮች እንፈታቸዋለን። በጣም ቀና ናቸው እና ንጉስ እውነት ለመናገር እንዲህ አይነት ነገሮች ይተማ የነሱ ቀናነት እኛ ወርደን እንድናግዝ ረድቶናል። እውነት ለመናገር አምባ ጊዮርጊስ ላይ ቅድም ዲያቆን ሲያነሳላቸው የነበረው እኔ ራሴ ተገኝቼ ነው ችግሩን የፈታ ነው። ዲጂታይዝድ ከሆነ ከስርቆት ነፃ እናደርገዋለን መሬትን፣ ምንም ጥያቄ የለውም። ስለዚህ መንግስትና ህዝብ እናስታርቅበታለን። የሚናችንን እንወጣ፣ እኛ ያቅማችንን ስራ ተጠቃሚ ይሆናል የሚለውን ታሳቢ አድርገን መስራት ያስፈልጋል። ከዚች የዛሬ የዋልንባት የዲጂታይዜሽን ተግባር አኳያ ሲጠቃለል እንደኛ ከተማና መሰረተ ልማት እኛም ቀድመን አውቀንበት ቀድመን ከሰማን ጊዜ ጀምሮ ቀድመንም እኛ ብዙ የደከምንበት ስለሆነ በአቋራጭ እንደዚህ የሰለጠነ ሰው ሲመጣልን ፈጥነን ተቀብለን ወደ ስራ ያስገባነው ስለሆነ ውጤታማ ስራ እየሰራን ነው። እሱም በፍጥነት እንጨርሳለን። ከችግሩ በላይ ሆነን መስራት አለብን። ስለዚህ እነዚህ ይሄ ዲጂታይዜሽን እንደውም በቃ የሚገጥመን እንቅፋት እኛ የምንፈታው ነው፣ የሌላ መፍትሄ የሚጠይቅ አይደለምና እሱን ታሳቢ አድርገን መስራት አለብን።